ለምን እንደምታስት አላውቅም። አንተ እኮ ነህ ዮሐንስ ወንጌል ዮሐንስ አንዳንድ እኮ የተላከው መንፈስ አንተ ነህ ልታስት የመጣ ወጋው ራስህ ይፍረስ። አዳንቺ ይኸውልሽ እኔ ኢየሱስን ተቃውሞ አላውቅም። አምላኬ ነው፣ ፈጣሪ ነው። አንተንም ፈጥሮሃል። እዚህ ውስጥ ያሉን ሁሉ የፈጠረ ነው። ላሳይህ እችላለሁ በመረጃ። ኢየሱስ ክርስቶስ ስለ ራሱ ሲናገር አምላክ አለኝ ብሏል። አንቺ ክርስቶስን ትቀበያለሽ? ይሄን አምላክ አለው ብለሽ ታምኛለሽ ወይንስ የእርሱ አባቱ ነው? አልጠየኩም። ስለ አባትና ስለ አጎት ስለ አክስት ሳይሆን ስለ አምላክ ነው። ኢየሱስ ክርስቶስ አምላክ እንዳለው አስተምሯል አላስተማረም? መጽሐፍ ቅዱስ ላይ አምላክ እንዳለው አላስተማረም። አምላኬና አባቴ እያለ ግን ተናግሯል። አላስተማረም። ያላስተማረውን አስተማረ አትበል። አታስት፣ እስኪ አታስት። እንደው ለምን እንደምታስት አላውቅም። አንተ እኮ ነህ ዮሐንስ ወንጌል ዮሐንስ አንዳንድ እኮ የተላከው መንፈስ አንተ ነህ ልታስት የመጣ ወጋው ራስህ ይፍረስ። አዳንቺ ይኸውልሽ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስ ክርስቶስ ሲያስተምር ሲናገር ወደ አምላኬ አድርጋለሁ ብሎ ተናግሯል አልተናገረም? ማይምት ነሽ ብሏል። ያ ብሏል። ግን እኮ በስጋው ነው አልኩህ እኮ። በእናንተ አንድ ጊዜ ኢየሱስ ክርስቶስ ወደ ያዳመጥኩ ነው። አምላኬ ያለው ማንን ነው ነው ጥያቄ። አባት ተብሎ የተጠራው በመጽሐፍ ቅዱሳችን አብ ነው። በጣም ጥሩ። ስለዚህ አብ አባት ተብሎ ተጠርቷል። ስለዚህ ለኢየሱስ ክርስቶስ አብ አምላኩ ነው ማለት ነው አይደለም? ያው ወልድ አባቱ ነው እንጂ አምላኩ አይደለም። አባቱ እግዚአብሔር ኢየሱስ እኮ እግዚአብሔር እኮ ነው። ምን ሆነሃል? እግዚአብሔር እኮ ነው ኢየሱስ። ኢየሱስ ክርስቶስ እሻለች አምላኬ የሚለው ማን ነው ስለሽ አብ ነው አልሽ። ስለዚህ ለኢየሱስ ክርስቶስ አብ አምላኩ ነው ማለት ነው አይደለ? መጽሐፍ ቅዱስ ላይ እኮ ብለዋል። እዛ ጋር እኮ አምላኬና አባቴ ብለዋል። ግን አባት ነው። በመጽሐፍ ቅዱስ ደግሞ አብ መለኮትን ነው የሚያሳየው። ገባህ? መለኮታዊ ኢየሱስ ክርስቶስ ደግሞ በምድር ላይ ስጋ ስለለበሰ አይ ላስረዳ፣ ቆይ ላስበክ ትንሽ። ምን ሆነሃል አንተ እንዴ? አዳምጥ እንጂ። ኢየሱስ ክርስቶስ ደግሞ ስጋ እንደመልበሱ መጠን ወልድ እንደመሆኑ መጠን የግብር ስራ እንደመስራቱ መጠን ስጋን ለብሷል። ስለዚህ ልጁ ወልድ አባቱ ነው አብ ማለት ነው። ስለዚህ አምላኬና አባቴ ብሏል እንጂ አምላክ እየለያየህ እኮ ነው። አሁን እኮ ሁለት አምላክ አደረጋችሁ እናንተ። ገባህ? እናንተ አስተምሩ። ጥያቄ አምላክ የሚለው ማንን ነው ስለሽ ከእርሱ ከኢየሱስ ሌላ ነገር አይደል? አብን ነው። ጥሩ። ስለዚህ ኢየሱስ ክርስቶስ አምላክ አለው ማን ይባላል? አብ ይባላል። አለቀ። ኤፌሶን ምዕራፍ 1 ቁጥር 3 የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው የኢየሱስ ክርስቶስ አምላክ? አዎ ጎበዝ። ያየህ መለኮት ማለት ነው። የአብ አብ ይባረክ ማለት ነው። እግዚአብሔር ይመስገን። ስለዚህ ሃሌሉያ እሱ ነው አምላክ አለው ማለት ነው። አብ አምላክ ነው አይደል? ለምንድን ነው አንተ ከዛ ጋር በቃ አብ አምላክ ነው አብ አምላክ ነው? ኦኬ የአብን አምላክነት ትቀበላለህ አንተ? ትቀበላለህ? እሱ አይደለም ሳይሆን ለኢየሱስ አምላክ ነው። ኦኬ ይሁንልህ። ኦኬ ለአንተ ይሁንልህ። ግን ትቀበለዋለህ አንተ? አንተ ትቀበለዋለህ? ንገረኝ እስኪ። ሳይሆን አንቺ ቆይ ራስህ ስለዚህ አንቺ ምን አምላኳ ኢየሱስ ለራሱ አምላክ አለው። አያሰዘም ባለ ኖ እንደዚህ አይደለም። አንተ እንደተረዳኸው አይደለም። እግዚአብሔር ብቻውን የሚመለክ እስራኤል ሆይ ስማ አምላካችን እግዚአብሔር አንድ አምላክ ነው የተባለልን። ገባህ? እኛ ሲጀመር አታነጻጽረንም። ገባህ? ከእናንተ ጋር አታነጻጽረንም። አንድ አምላክ የተባለው ማን ነው? መጽሐፍ ቅዱስ ላይ አንድ አምላክ የተባለ አብ ነው አልኩህ። አብ እንዴት ነው አንድ አምላክ የተባለበት? መለኮት ነው። እኔ እንዴት ላስረዳችሁ? እናንተ እኮ ብትጠጡም እንጃ በጥብጠን ብንሰጣችሁ ማጣትራኩም። ስለዚህ ዝም ብለን ነው የምንለፋው ለኢየሱስ ክርስቶስ። ስለዚህ አንቺ የምታመልኪው አምላክ ለራሱ ኢየሱስ ክርስቶስ ግን አምላክ ነው። መጽሐፍ ቅዱስ ላይ ቆይ መጽሐፍ ቅዱስ አምላክ ነው ብሎ ከሰጠኝ እኔ ምን ብዬ ልቀበል? የእናንተን ነው የምሰማው? እሱ እስኪ ንገረኝ። እኔ እውነቱን መስማት የምፈልገው መጽሐፍ ቅዱስ እኮ አምላክ ፈጣሪ ነው እያለኝ ነው። እናንተ ነው ልሰማ የምችለው? ሙሴ አምላክ ነው አይደለም? ኖ የሙሴ አምላክነትና የኢየሱስ ክርስቶስ ይለያያል። እና ሙሴ ጋር ምን አስኬድ? ሙሴ እኮ ፍጡር ነው። ይለያያል አይለያይም ሳይሆን ሙሴ አምላክ ነው ወይንስ አይደለም? አይደለም፣ በፍጹም አይደለም። ሙሴ ነብይ ነው። ኦሪት ዘጸአት ምዕራፍ 7 ቁጥር 1 እና ምን ይላል? እሱ ለፈርዖን ነው። ለፈርዖንና ለሕዝቡ አምላክ ተደርጎ የተሾመበት
እግዚአብሔር አምላክ አድርጌሃለሁ ብሎታል አላለውም? ሙሴ ብሎታል፣ ግን ተደርጎ ነው። ገባህ? ምን ተደርጎ ነው? ተደርጎ። በጣም ጥሩ። ስለዚህ የኢየሱስ ክርስቶስ አድራጊ አለው። ማን ነው? የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ምን ይላል? እግዚአብሔር ኢየሱስን ጌታ አደረገው ይላል። ተደርጎ ነው ጌታ ሰው። ኧረ አንተ እንደው ብጠፋ ይሻልሃል። ምንም አትጠቅምም አንተ። መታይሽ የሐዋርያት ሥራ ኖ ለምንድን ነው እግዚአብሔር እኮ ኢየሱስ ክርስቶስ እኮ ዓለማትን ሁሉ ፈጠረ እኮ። ለምንድን ነው የፈጠረውን ያልተቀበልከው? የሙሴን አምላክነት ተደርጎ ነው የፈጠረው። ቀደምጭኝ የሙሴን አምላክነት እንዳትቀበል ያደረጋት ምን እንደሆነ ምክንያቱም ሰምታችኋል። እርሱ አምላክ ተደርጎ ነው እንጂ አምላክ አይደለም ማለት ነው። ስለዚህ ኢየሱስ ክርስቶስ ስም ተደርጎ ነው። አሁን ላሳይሽ ነው ማስረጃ። እሺ ተረጋጊ። ታሳየኛለህ? እሺ ቆይ፣ እሺ ታሳየኛለህ። መጀመሪያ መረጋገጥ አለበት መረጃውን ከመክፈት በፊት ወገናችን። ይኸውልህ አምላክ ማነው? ኢየሱስ ክርስቶስ በመደረግ ያገኘው ስልጣን ነው ጌትነቱ። ገብቶሻል አይደለ? አዳምጫውን ማስረጃ ላሳይሽ ነው። እሺ አይ እውነት እልሻለሁ እኔ ከራሴ አንዳች ጌትነቱን ነው ወይስ ፈጣሪነቱን ነው የምታሳየኝ? ፈጣሪነቱን ነው ጌትነቱን ነው የምትነግረኝ? እውነት እልሻለሁ እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው ከመጽሐፍ ቅዱስ በማስረጃ እንጂ ከራሴ አልናገርምና፣ ዳሩ ግን ትምህርቴስ ከመጽሐፍሽ እንጂ ከራሴ አይደለም። እውነት እልሻለሁ ይሄን ብትቀበይ አንቺ ብፁዓን ትሆኛለሽ። ማየ ነኝ የጌታ ሰው ዘመንሽ ይባረክ። እየጸለይኩ ነው ደግሞ እኮ ማስተምርሽ። የሐዋርያት ሥራ ምዕራፍ 2 ቁጥር 36 ያው ማሂ ኢየሱስ ክርስቶስ ተደርጎ በመደረግ ያገኘው ስልጣን ነው። አንዱ ይዝጋ ማሂነት እሺ ያያዩት ነው። አቤት እንግዲህ ይህ እናንተ የሰቀላችሁትን ኢየሱስ ክርስቶስ እግዚአብሔር ጌታ ክርስቶስ አደረገው፣ የእስራኤልም ወገን ሁሉ በእርግጥም ይወቁ ይላል። እሺ ይሄ ታዲያ ምንድን ነው? ተደርጎ ነው። ሙሴ እኮ ተደርጎ ነው። አይገናኝም። ክርስቶስን ተደርጎ ነው። ማን ያደረገው? እግዚአብሔር ጌታ ያደረገው ይላል። አብሽር ትቀጥላለህ። ምክንያቱም በእኔ እያስረዳሁ ነው። የቃል አጋኖ ምልክት ሁሉ አለ። ከፈለክ አውጥቼ ላሳይህ እችላለሁ። የቃል አጋኖ አገልግሎት ምን እንደሆነ ታውቃለህ? መደነቅን መገረብን የሚገልጽ ነገር ነው። ምንድን ነው የተደነቀው ብለን ስናይ ከላይ አላምንም ነበር ይላል። አውዱ ቦታ አለ አይደለ? ያ ነው። አሁን አንተ እዚህ ቦታ ላይ ይህ የጀሆቫ ዊትነሶች ግንዛቤ ነው አንተ ያመጣው ብለሃል። እስኪ የጀሆቫዎችን ግንዛቤ አሳየን። ከፍተህ ያላ ከፍተህ ተነቆለ። ቆይ አሁን ይኸውልህ ስማኝ፣ አንድ ያውን ርዕሱን አታስቀይር። አንተ ነህ የቀየርከው። ርዕሱን ማስቀየር ይኸውልህ እኮ ላውራው። አሁን አንተ ነህ የቀየርከው። ስለዚህ አንተ የቀየርከውን የተናገርከውን በማስረጃ አስደግፈህ አሳየን። ያላ አኮ ይኸውልህ አሁን ለምሳሌ እሺ እየሰማኝ ከሆነ እቀጥላለሁ። እንግዲህ ትልቁ ላይም ብታረገኝም ባታረገኝም ምን ሐሳቤን እቀጥላለሁ። መገረም መደነቅ ነው ብለሃል። ማስረጃው ይኸውልህ መንገድ ላይ እንደዚህ እንትን ይዘው በነፃ ትምህርት መማር ትችላላችሁ የሚሉ አሉ። እነሱን ነገ አውዲዮ ሪከርድ አድርጌ ያሰማሉ። አሁን ዝናብ መውጣት አልችልም። የተጻፈ ነገር ማሳየት አትችልም። የተጻፈ ላሳይ አልችልም። መንገድ ላይ በየሰፈሩ ስላሉ እነሱን አስቁመ ጠይቃቸው። ይሄንን እንዴት ነው ብለህ ብትጠይቃቸው ለካ ዳዊት ልክ ነው ትላለህ። አረባ አንደሳ አሁን ሐሳቤ ልቀጥላ አይደረግም። እሺ ከዚህ በኋላ ስትናገር ማስረጃ ስለምን ያላ ቀጥል። እሺ ስለዚህ ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ይሄ ክፍል ብቻ ለይቶ ለኢየሱስ አይደለም ወይንም መገረሙን ለማሳየት ነው ብሏቸዋል። እንግዲህ እያያችሁ የትኛውም እንደዚህ ብሎ የፈታ አባት በሌለበት፣ ምክንያቱም እዚህ ክፍል ላይ ዲያሎግ አሁን እኔ ከውሱ ጋር እያወራው ውሱዬ እንዴት ነህ ሰላም ነው ውሱዬ እያልኩት በመሀል የሆነ ነገር ባወራ ይሄ ግን ሐሳቧ እንደሱ ከሆነ ከፍተህ አስረዳም። በቃ በትና አውዶ ስለምን እያወራ እንደሆነ እንመልከት። ትልቁ ላይ ነው። እሺ ትልቁ ላይ ነህ። ከፈተህ እያወራ ያለው ስለ አምላክነቱ ሳይሆን ስለ አለመታየቱ ነው። አላምንም ነበር ታላ አይደለ? እሺ ይታያል። ቶማስ ምን እንዳላመነና ምን እንዳመነ ምን አምነሃል እንዳለው ኢየሱስ እዛ ጋር ታያለህ። ስለመታየቱ እንጂ ስለ አምላክነቱ አይደለም። ምንድነው ቶማስ ያላመነው? እሺ በቃ ከላይ ጀምራለሁ። ቆይ አሁን እኮ እኔ ተራ እኮ ነው። እኔ እኮ አሁን ሳስረዳ ልክ አይደለም ማለት ነው ያለብህ እኮ። አንዴ ልጨርስ እኮ። አውዱን እንዳንብበው። አውዱን ከመጀመሪያው ጀምረን እንድናነበው ነው። ሂድ ወደ ላይ ከፍ በል።
እኔ ሳስረዳ ነው ከላይ የምንጀምረው። አንተ ስትጠቅሰው ግን መደነቁን ብለህ እሺ፣ አንተ መደነቁን ከላይ ጀምረህ ማስረዳት ሳትችል እኔ ሳወራ አሁን የሚባል ነገር አለ እንድንረዳው። ስለምን እያወሩ እንደሆነ ቶማስ እና ኢየሱስ ትንሽ ከፍ ብለህ አንብበው እኮ ነው ያልኩህ። ስለምንድን ነው የሚያወሩት? እሱ ቅድም አንተ መደነቅ ነው የሚለውን አውዱን ሳትል ለምን እኔ ብቻ ሳስረዳ አውዱን አልክ? አንተ ቅድም መደነቅ ነው ብለህ ቁጥሩን ብቻ አይደል የጠቀስከው? አይደለም፣ አውዱን ሁሉ ነግሬህ ነው። ከላይ የሚያወራውን ነግሬህ እኮ ነው። እሱን እኮ እንድታይ ነው እኔ የተናገርኩት ቅድም። አሁን ቃል በቃል ታየዋለህ እዚህ ጋር። ኢየሱስና ቶማስ ስለምን እንዳላመነ ቶማስ ይነግርሃል። አላመነም ነበር ኢየሱስ ነው እያሉት ሲነግሩት ሐዋርያቶች። ከዚያ ኢየሱስ እኔ ራሴ ነኝ ሲለው አላመነም ነበር። ይሄንን አለማመኑን ነው መታየቱን እንጂ ያመነው መጨረሻ ላይ አንተ አምላኬ ነህ ብሎ እያመነለት አይደለም። ገብቶሃል አይደለ? ወይ አምላኬ ጌታዬ ብሎ እዚያ ቦታ ላይ ይናገራል። ግን ምንድነው ያመነው? ከላይም ከታችም ስንመለከተው ስለመታየቱ ነው እያወራ ያለው እንጂ ስለ አምላክነቱ አይደለም። ስለዚህ ወደ ላይ ከፍ ብለህ እሺ፣ አሁን እሱ የምትለው ታዲያ ጌታዬም አምላኬም የሚለው ማንን ነው? መልስ። በጣም ጥሩ። ቅድም እንደ ምሳሌ ሰጠው። አንተ ጌታዬና አምላኬ ነህ አላለው። ገብቶሃል አይደለ? ስለዚህ ምን ታደርጋለህ መሰለህ? አምላክ የሚለው ማንን ነው ከተባለ ሙሉ መጽሐፉን ትመለከታለህ። ኢየሱስ ማን እንደሆነ ነው አምላክ ያስተማራቸው። ሌላ ወንጌል ላይ ሳትሄድ እዚሁ ላይ ማስረዳት ትችላለህ። እንደ ዮሐንስ መጽሐፍ ነው አይደለ? ዳዊት ቀጥል፣ እየሰማሁህ ነው። የዮሐንስ ወንጌል ነው አይደለ? ከዛው ከራሱ መጽሐፍ እንደሆነ ኢየሱስ ያስተማረበትን ልሰጠህ ነው። ዮሐንስ ወንጌል አይደለም። ይሄንን ጨርሰዋ። ይሄ ስለማን ነው? እሱን እያልኩ ያለሁት እዛው ዮሐንስ ወንጌል ላይ አምላክ ማን እንደሆነ ራሱ ኢየሱስ ያስተማረውን ከአንደበቱ ልሰጥህ ነው። እሺ፣ ስለዚህ ይሄን ክፍል እንዝለለው ማለት ነው። ኧረ በፈጠር ለምን እንትን ትላለህ? በጣም ከዚህ ተነስተን እኮ ነው እያወራሁ ያለሁት። እየጠየከኝ ነው እየመለስኩልህ ነው እኮ። ይሄን ጨርሰው። ይሄን ክፍል እኔ አሁን እንዳስረዳ እድሉን ሳትሰጠኝ ሌላ ደግሞ ይሄን ክፍል ዘግተህ ሌላ ክፍል እንሂድ እያልከኝ ነው። ስለዚህ ይሄን ክፍል ልጨርስ። ከላይ አውዱን አንብበው። ከላይ ከፍ በል። ስለምን እያወሩ እንደሆነ አውዱ ከስንት ልጀምርልህ? ከአንድ ልጀምርልህ? ከአንድ አይደለም፣ ትንሽ ከፍ በል ወደ ላይ። እሺ፣ ከፍ ስንት? እስከ ስንት ላውጣልህ? በቃ እሺ፣ እነግርሃለሁ። ካነበበው ስለምን እያወሩ እንደሆነ ስለሚያገኘው ነው። ገብታችኋል? ስላለመታየት። እሺ፣ ቆይ ላውጣልህ ነው። አብሽር፣ ቀጥል። ላውጣልህ። ተነጋገር። እሺ፣ ዮሐንስ ወንጌል ምዕራፍ ከቁጥር 26 ጀምሮ አንድ ጊዜ ከየትኛው ታነባለህ መሰለህ? ከ24 ጀምሮ ዮሐንስ ወንጌል ምዕራፍ 20 ከቁጥር 24 እየሰማው ነው። አንብበው። ይሰማል። እሱ ማስረጃውን እኮ ያመጣው እኮ አንተ ነህ እኮ። ስለዚህ ማንበብ ያለብህ አንተ ነህ። አንብበው እባክህን። አንተ ራስህ እንድታነበው እንድታውቀው ስለምፈልግ ነው። አንብበው። ከ24 ጀምሮ አንብበው። እሺ፣ በጌታ በኢየሱስ ክርስቶስ ስም አነባለሁ። ነገር ግን ከ12ቱ አንዱ ዲዲሞስ የሚሉት ቶማስ ኢየሱስ በመጣ ጊዜ ከእነርሱ ጋር አልነበረም። ሌሎቹም ደቀ መዛሙርቱን ጌታን አይተነዋል አሉት። እርሱ ግን የችንካሩን ምልክት በእጆቼ ካላየው፣ ጣቱንም በችንካሩ ምልክት ካላገባው፣ እጄንም በጎኑ ካላገባው አላምንም አላቸው። ምንድነው ያላመነው? አምላክነቱን ነው ወይንስ ክርስቶስ መታየቱን አለመታየቱን? በአይኑ ስላላየው። ልጨርስና ያለው አውዱ ክርስቶስን ገብቷቸዋል። መጣ በፊታቸው አዩቱላቸው አመኑ። ቶማስ ደግሞ አላምንም አለ። ቢነግሩት ሐዋርያቶቹ እኔ አላምንም እንዳው ካላየሁ አላቸው። ስላለመታየቱና ስላለመታየቱ እያወራ እንጂ አውዱ አምላክነቱን ስለማመንና ስላለማመን አይደለም። አላምንም አለ ቶማስ። ምንድነው ያላመነው? የክርስቶስ አምላክ መሆን አለመሆን ጭራሽ ስለዛ ጉዳይ አይደለም፣ ስለመታየቱ ነው እያወራ ያለው። ቀጥሎ 26 ምን ይላል? እኮ አሁን አንደኛ ሐሳቡን እንጨርሰውና ታስረዳለህ። መሀል ላይ አታቋርጠኝ እባክህ። ቀጥል፣ 26 ቀጥል። እሺ፣ በጌታ በኢየሱስ ስም አነባለሁ። ከ8 ቀን በኋላም ደቀ መዛሙርቱ ደግሞ በውስጥ ነበሩ፣ ቶማስም ከእነርሱ ጋር ነበረ። ደጆች ተዘግተው ሳለ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ከዚያም በኋላ ቶማስን ጣትን ወደዚህ አምጣና እጆቼንም አምጣና በጎን ያግባ አለው። ያመንህ እንጂ ያላመን አትሁን አለው። ቶማስን ቆይ ረጋ በል አዳምጥ። እሺ፣ አንተ እንደምትፈልገው ልተነትነው ነው። እሺ፣ ያው ሚዩት አድርጌልህ አይደለም
ምንድነው ካላመንክ እያለ የሚደጋግምለት ስለምንድን ነው? ስለ አምላክነቱ ነው ወይንስ ኢየሱስ ነው አይደለም የሚለውን ስለማመን ነው እያወራ ያለው? መልስልኝ። እሱ እኮ እዚህ ጋር ይኸውልህ እነሱ ባዩት ጊዜ እሱ አለማየቱ ነው። እኔ እኮ ይሄን ክፍል እኮ አልተቃረንኩም እኮ እሱ ለምንድን ነው ሚስ ኢንተርፕሬት የምታደርገው? ከእሱ ጋር የተያያዘ ነው እኮና ነው እባክህ ከእሱ ጋር የተያያዘ ክፍል አልተቃረንኩም ይለኛል እንዴ? እያወራ ያለው ከታች ያለውም ቶማስ መጨረሻ ላይ የሚናገራትም ንግግር ስለምን ስለማመን ነው ከተባለ ኢየሱስን ስለማየትና አለማየት ነው እየተወራ ያለው እንጂ ስለ አምላክነቱ ጉዳይ አይደለም። እንቷል አይደለ? አልገባኝም። ቆይ አንተ እንደምትለው አልገባኝም፣ ደግሞ አይገባኝም። አንተ እንደምትለው ይኸውልህ እኔ አለማየቱን እኮ አመኛለሁ እኮ ይኸውልህ እኔ እኮ አይቶታል እያልኩ እኮ አይደለም። ስለሱ ነው እያወራ ያለው። አውዱ ስለምንድን ነው ስለዚህ የሚያወራው? እዚሁን ቋጫው አንደሱ። ስለዚህ እሺ ታዲያ ጌታ አምላክ ያለው አውዱ የሚለው ስለ አለማየቱ ነው። እዚህ ጋር አምላክን ምን አመጣው ታዲያ? መደነቅን ምን አመጣው ታዲያ? አዎ ከዚያ በኋላ ቃል አጋኖ ምልክት አስቀምጦልሃል። የቃል አጋኖ አገልግሎት ምንድን ነው ንገረኝ። ምንድን ነው አገልግሎት እኮ ይኸውልህ ስማኝ፣ እኔ እኮ አሁን ይኸውልህ እዚህ ጋር አልተደነቀም እኮ የሚል ነገር እኔ ለምሳሌ የሆነ ሰው ያላመንኩትን አካል ሳየው ጊዜ አመንኩኝና ወይኔ አምላኬ ያልኩኝ ከዛ ሰው ፊት ገብቶሃል አይደለ? አንተ አምላኬ ነህ ብለው ይሄ ክህደት ነው። ቶማስም አንተ አምላኬ ነህ በፍጹም አላለም። አምላኬ ጌታዬ አለው። ገብቶሃል አይደለ? የሆነ ማንን ያለው